ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፋይሉ ከታሪክ የምንማረው ምንም ነገር የለም በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ጥቂት ቆይታ ከናሲም ኒኮላስ ታሌብ ጋር። ታሪክን የሚነዱትና ታሪክ ብለን የምንጠራውን ነገር የሚፈጥሩት በአብዛኛው የታሰበባቸውና በእቅድ የተከናወኑ ነገሮች ሳይሆኑ የአጋጣሚ ነገሮች ናቸው ይለናል። ዛሬ የሆነ ታሪክ እየተከናወነ ነገ በእርግጠኝነት እንዲህ ነው የሚሆነው ብሎ መናገር የሚችል ማንም የለም። ሁሉንም ታሪክ ተብሎ የሚነገረንን ነገር ምክንያትና ውጤት አበጅተው ለጆሮ አጣፍጠው የሚነግሩን ነገሩ ከሆነ በኋላ ወደ ኋላ ተመልሰው ለነገሩ ሰበብ ይሆናሉ የሚባሉ ነገሮችን የሰበሰቡ ተራኪዎች ናቸው። በወቅቱ ግን ምንም ሊናገሩ የማይችሉ ናቸው። ታሪክ የአጋጣሚ ውሳኔዎችና ድርጊቶች፣ የተለያዩ ሰዎች ነሲባዊ ፍላጎቶችና ምኞቶች ውጤት እንጂ ኮሄረንት የሆነ የሚመራበት ፕሪንሲፕል የለውም። ስለሆነም ከታሪክ የምንማረው ምንም ነገር የለም ይላል። ይሄ በምጡቅ አስተሳሰቦቹ በዓለም አድናቆትን ያተረፈ ትውልደ ሊባኖሳዊ በዜግነት አሜሪካዊ የማትማቲክስና ስታቲስቲክስ ምሁር እና የስቶክ ወይም ደሪቬቲቭ ንግዶች ኤክስፐርትና ባለጸጋ ደራሲ ዶክተር ናሲም ኒኮላስ ታሌብ። የመጽሐፉ ርዕስ የሆነው ብላክ ስዋን ምንድን ነው? ስዋን የሚባሉት እነዚህ አንገተ ረጃጅሞቹ ቅርጻቸው ትልልቅ ዳክዬና ፍላሚንጎ የመሰሉት የምዕራቡ ዓለም ተወዳጅ ግዙፍ የወፍ ዝርያዎች ናቸው። በምዕራቡ ዓለም ለመቶዎች ዓመታት ነጫጭ ስዋኖች ዋይት ስዋንስ ብቻ ናቸው በምድር ላይ ያሉት ተብሎ ይታመን ነበር። በእነሱም ላይ ለመቶዎች ዓመታት ያልተደረገ ጥናት አልነበረም። በመሃል ግን በ1900ዎቹ መባቻ ገደማ ካሉት ዓመቶች በአንዱ በድንገት አውስትራሊያ ውስጥ አንድ ብላክ ስዋን ተገኘ። ዓለም ጉድ አለ። እስከ ዛሬ ያዝነው ሳይንስና ቲዎሪ ሁሉ ፉርሽ ነው አለ። የአንድ ጥቁር ወፍ መገኘት ለ300 ዓመታት የተደረተውን የሰው ልጅ ሳይንስና ታሪክ ሁሉ በዜሮ አባስቶ ቁጭ አለ። ናሲም ታሌብ የሰው ልጅ ታሪክ ሁሉ ልክ እንደ ብላክ ስዋን ነው ይለናል። ይቺ ሀገር በታሪክ ሁሉ ያልተደፈረች ሀገር ነች ተብሎ ማት ሺህ ታሪክ ይጻፋል። ፈረንሳዮች ስለገነቡት ማግኒቶ ላይን ስለተባለ የድንበር መከለያ ግንብ ብዙ ይተነተናል። ያንን ግንብ ፈረንሳዮቹ የገነቡት በታሪክ ከጀርመኖች በተደጋጋሚ ጥቃት የመጣባቸውን አቅጣጫ አጥንተው ደርሰውበት የወደፊት ወረራን ለዘላለሙ ለማምከን ነበር። ግንሳ ሂትለርንና ሙሉ በሙሉ ብረት ለበስ የሆነውን የነ ሄንዝ ጉደሪያንን ታሪከኛ ፓንዘር ዲቪዥኖች በመብረቃዊ ጥቃት ከነተባለው የጥቃት ስልት ጋር አዘዘባቸዋ። በፈረንሳዮቹ በማግኒቶ ላይ ናቸው ተማምነው ቁጭ ብለዋል። ዝግጅት አላደረጉም። ሂትለር በታሪክ ገጥሟቸው ከማያውቅ አቅጣጫ መጥቶ ማግኒቶአቸውን በረቃቅሶ ፓሪስ ገባ። ብዙዎቹ የሆነውን እያዩም ማምነው መቀበል አልቻሉም ነበር ይለናል። ከታሪክ የምንማረው ምንም ነገር የለም ይለናል። የሂትለር ጥቃት ለፈረንሳዮቹ እንደ ብላክ ስዋን ነበር ይለናል። በቃ የሆነ ነገር ይመጣና ያስከውን ሁሉ ያስጥልሃል። የምታውቀው የመሰለ ሁሉ አዲስ ሆኖ ይቀጥላል። አውሮፓ ሰለጠነች። በሰው ልጅ የእድገት ታሪክ እርስ በርስ የሚበላሉት ያልሰለጠኑ ኋላ ቀር ሕዝቦች ናቸው እየተባለ በቴክስት ቡኮች ሁሉ ሰፍሮ ትውልዶች ተማሩበት፣ ኮሩበት። ስለ አውሮፓ ስልጣኔ እየተጋነነ ተነዛ። በመጨረሻስ በ20ኛው ክፍለ ዘመን በመሃል አውሮፓ ላይ 5 ሚሊዮን ጂውሾችን ስጋቸውን በፋብሪካ እያነደደ በሞራቸው ሳሙና የሚሰራበት የሰው ልጆች ጭራቅ ተከሰተ። የዓለም የጦርነት ተለኩሶ በሰው ልጆች አጠቃላይ ታሪክ ያልታየ ሚሊዮኖች ሞት ተመዘገበ። በዓለም ታሪክ ያልታየ የኒውክሌር ቦምብ ከተሞችን ከነመቶ ሺዎች ነዋሪዎቻቸው እንደ ቅቤ ያቀለጣቸው። እንዴ አውሮፓ አልሰለጠነም ማለት ነው? የተማርነውስ ታሪክ? ምሁሮቻችን ያጠኑልንስ ሳይንስ? በቃ ብላክ ስዋን መጣበታ። ፉርሽ ሆነ፣ በዜሮ ተባዛ። ብዙ የሰው ልጅ ስልጣኔ ትሩፋት የምንለው ግኝትም በአጋጣሚ የተገኘ ነው ይለናል ናሲም ታሌብ። ፔኒሲሊን በአጋጣሚ የተወለደ ነው። መኪናና ሞተር በአጋጣሚ፣ አውሮፕላን በአጋጣሚ፣ ደማሚት ፈንጂ በአጋጣሚ፣ ሬዲዮና ስልክ በአጋጣሚ፣ ሁሉም ነገር በአጋጣሚ ይፈጠርና የነበረውን ነገር ሁሉ አጥፍቶ እንደ አዲስ ሌላ ታሪክ ያስጀምራል ይላል።
ለምሳሌ ሞባይል ስልክ መምጣቱ በፊት የእጅ ሰዓት ትልቅ ቢዝነስ ነበር። ትልልቅ የሰዓት ሰሪ ኢንዱስትሪዎችም ነበሩ። ከዚያ ሞባይል ስልክ ላይ ሰዓት መጣልን። የሰዓት አምራቾች ሁሉ ለዘመናት ከቆዩበት የሰዓት ቢዝነስ ባንዴ ዘጭ ብለው ብዙዎቹ ሥራ ቀየሩ። ይህን ማን አስቦት ነበር ብሎ ጠይቃል ናሲም። ከየትኛው ታሪክ ነው የምንማረው ይህን? በቃ የሞባይል ቴክኖሎጂ እንደ ብላክ ስዋን ሆኖ ከቻለ እና የዓለምን ታሪክ ቀየረው። ከታሪክ የምንማረው ከታሪክ አለመማራችንን ብቻ አይደለም ይላል ናሲም ኒኮላስ ታሌብ። ዓለምንና ሰዎቿን ወይም ሁሉንም ፍጡራን የሚገዛው አንድ እርግጠኛ የሆነ የተፈጥሮ ሕግ አለ። እሱ ዘ ሎው ኦፍ አንሰርቴኒቲ ነው ይለናል። በአንድ ነገር ብቻ እርግጠኛ ሆነን መናገር እንችላለን ይላል። በዚህ ምድር ላይ በምንም ነገር እርግጠኞች መሆን እንደማንችል ከታሪክ የምንማረው ብቸኛ ነገር ካለ ይሄ ነው ይላል። እርግጠኛ ካለመሆን ታሪክ ደግሞ ምንም ትምህርት ሊወሰድበት አይችልም። ሁሉም ሳይንሶችና ሳይንቲስቶች ግን ይህንን አይነግሩንም። ኒውተን ያገኘው የፊዚክስ መሠረት የሆነ የሳይንስ ፎርሙላ ከመቶዎች ዓመት በኋላ አልበርት አንስታይን መጣና በዜሮ አባዛው። የአልበርት አንስታይንን ሪሌቲቭ ብላክ ስዋን ነው ለሳይንሱ። ሳይንቲስቶቹ ግን ይህን ከማመን ይልቅ የቀደመውን የሚቃረን አዲስ ነገር ሲመጣባቸው ግኝት ወይም ዲስከቨሪ የሚል የዳቦ ስም ያወጡለትና ራሳቸውን ያታልላሉ ይለናል። የናሲብ ታሌብ ሐሳቦች ብዙ ናቸው። እጅግ አነጋጋሪ፣ አከራካሪና አስገራሚም ናቸው። በዚህ ዘመን እንደነ ኩንዴራና ዩቫል ሐራሪ ሁሉ በምጡቅ ሐሳቦቹ የሚታወቀው ይህ ሰው ብዙ የሚገራርሙ ሐሳቦች አሉት። ሙሉ በሙሉ ባትቀበለው እንኳን የሆነ አሳማኝ ነጥብ ግን እንዳለው ትገነዘባለህ። አለመደመም አትችልም። ተነባቢ፣ ተደማጭና ተጽዕኖ አሳራፊም የሆነው በዚሁ የተነሳ ይመስለኛል። በእርግጥ ከታሪክ የምንማረው የተወሰነማ ነገር መኖር አለበት። የሰው ልጅ ያለፈበትን ሁሉ ስለሚደግመው አይደለም ታሪክ የምናጥናው፣ እንዳይደግመውም ጭምር ነው። ለምሳሌ ዩቫል ኖህ ሐራሪ የሰው ልጅ ከእርሱ በላይ የመጠቁ የሌላ ዓለም ፍጡራን መኖርና ለመኖርን ለምን ያስጨንቀዋል? ለምንስ የማይታወቁ በራሪ አካላትን ዩፎዎችን ለማጥናት ቢሊየን ትሪሊየን ዶላሮች እስከሰክሳሉ ኃያላኑ ብሎ ይጠይቅና መልሱን ይሰጠናል። ምክንያቱም የሰው ልጅ በታሪኩ እርሱ ከሌሎች የምድሩ ፍጡራን የመጠቀ ጭንቅላት ስላለው በሌሎች ፍጡራን ላይ ያደረገውን ክፋት ስለሚያውቀው ነው ይላል። እና ከእርሱ የበለጠ ጭንቅላት ያለው ፍጡር ከመጣበት በሌሎቹ ላይ ያደረገውን ነገር ዩፎዎቹም በእኛ ላይ ይፈጽሙብናል ብሎ ስለሚፈራ ነው ይለናል። ከእኛ የበለጠ ጭንቅላት ያላቸው ፍጡራን ወደ ምድር ከመጡ ለምሳሌ ዘራችንን እያረቡ አርደው ሊበሉን በየሆቴሉ የሰው ሬሲፒ እያስቀመጡ በእኛ አካል ሊዝናኑብን ይችላሉ። ልክ እኛ ከብቶችንና ዶሮዎችን እንደምናደርገው፣ ወይ ደግሞ ወደ ሳይንሳዊ ላቦራቶሪዎቻቸው መሞከሪያ ሊያደርጉን ይችላሉ። ልክ እኛ አይጦችንና ዝንጀሮችን እንደምናደርገው ማለት ነው። ወይ ጠምደው ሊያርሱብን፣ ወይ በስፖርት እያወዳደሩ ሊደሰቱብን፣ ወይ ለመስዋዕታቸው ሊያርዱን፣ ወይ የአካል ክፍሎቻቸው አልሰራ ሲላቸው የእኛን ኩላሊትና ልብ እየነቀሉ እንደ ስፔር ፓርት ሊጠቀሙበት ይችላሉ። ልክ እኛ በአሳሞች ላይ እንደምናደርገው ማለት ነው። ወይ ዙ ውስጥ ከተው ልጆቻቸውን ይዘው እየመጡ ሊጎበኙንና እኛን እየቀረጹ የሕፃናት ፊልም ሊሰሩንብንም ይችላሉ። በአጠቃላይ የሰው ልጅ ከሌሎች እንስሳት የበለጠ ጭንቅላት ስላለው በሌሎቹ እንስሳት ላይ ያደረጋቸውን ነገሮች በሞላ ዩፎዎች ከሰው የበለጠ ጭንቅላት ካላቸው በእኛ ላይ ሊያደርጉብን ይችላሉ ብሎ መስጋቱ ነው ሌት ተቀን ዩፎዎችን በምድርና በማርስ ላይ የሚያፈላልቀው ይለናል ኖህ ሐራሪ። ስለሆነም ያሁን ሥራዎቻችንና የወደፊት ዕቅዶቻችን፣ ቴክኖሎጂዎቻችን፣ የነገ አካሄዳችን ሁሉ ያሳለፍነውን ታሪክ ታሳቢ አድርጎ የሚራመድ ነው እና ታሪክን ማጥናት አሁን ያለውን ብቻ ሳይሆን የነገ መዳረሻችንንም ያሳየናል ባይ ነው የጥንት ታሪክ ምሁሩ ፕሮፌሰር ዩቫል ኖህ ሐራሪ። ታዲያ እንዲህ የመሰለውን ጠንካራ ክርክር ወይም አርጊውመንት ከታሪክ እርግጠኛ ለመሆንን ካልሆነ በቀር ምንም አንማርም የሚለውን ናሲብ ታሌብ እንዴት ያየዋል? አላውቅም። ልብ ብሎ ማየት ግን ይጠበቅበታል። ናሲብ ታሌብ አንድ ቦታ ምን ይላል? በዓለም ላይ ያለ ሳይንስ ሁሉ የየሀገሩን ብላክ ስዋን የሚጠባበቅ በምሁራን የተደረተ ቁጩ ነው ይለናል። ምናልባት ለእውነቱ የሚጠጋጋ እንደ ብቸኛ ምድራዊ ሳይንስ ጥቀስ ካልከኝ ስታቲስቲክስ ብቻ ነው ይላል። ስታቲስቲክስ የነገሮችን አካሄድና አዝማሚያ ብቻ ነው የሚያሳይህ። ብዙ ድርጊታችን በምን ዙሪያ እንዳተኮረ ይነግርሃል።
በዚህ በኩል ከሌሎች ሳይንሶች ይሻላል። ግን እሱም ቢሆን ስላለፈው እንጂ ስለ ወደፊቱም ሆነ ስለ ዛሬው በእርግጠኝነት የሚነግርህ ምንም ነገር የለም ይላል። እና እሺ ታሪክን ካላመንን፣ ሳይንስን ካላመንን፣ የእግዚአብሔርንም የተስፋ ቃል ካላመንን ምኑን መኑ ነው የሚለን ይህ ሰውዬ የሚል ጥያቄ ይመጣብሃል። መልሱ ቀላል ነው። እርግጠኛ ለመሆንም ብቻ እመነውና ከጭንቀቶች ሁሉ ነፃ አውጣ ባይ ነው። ኤኒቲንግ ካን ሃፕን ኤቭሪቲንግ ኢዝ ፖሲብል ኤንድ ዶንት ቦዘር ዮርሰልፍ ቱ ኖ ሶ ማች አባውት ኤኒቲንግ ጀስት ሊቭ ዩር ላይፍ ኤንድ ኢንጆይ ዚስ ላይፍ ዋይል ዩ አር አላይቭ አይነት ነው ፍልስፍናው። በምንም ነገር ላይ ከመጠን በላይ አትጨናነቅ። እኔ 3 ዓመት እሠራና 1 ዓመት አርፋለሁ ይላል። ምክንያቱም በ1 ዓመቷ ደግሞ ያመለጠኝን ማንበብ መጻፍ ስለምፈልግ፣ አለበለዚያ ይህን ምኞቴን ሳላሳካው በሥራ እንደተጠመድኩ እኮ በዚያው በአንዱ ቀን ልመርሽ ይችል ነበር ይልሃል። ጓደኞቼ አሪፍ ቤት ሰርተዋል ይልሃል። ይመቻቸው። እኔ ደግሞ አሪፍ ስቶሪዎችን ኮምክሜያለሁ ይላል። ይመቸኝ። የማናችን ነው ልክ? ከታሪክ የምንማረው ምንድን ነው ይላል። ሁላችንም ወደዛኛው ይዘን የምንሄደው ነገር የለም። ሁሉንም ጥለነው ነው የምንሄደው። መቼ እንደምንሄድም አናውቅም። ከሆነ ታዲያ ለምን አሁን እርግጠኛ በሆነው በተሰጠን ሰዓት ደስ ያለንን ነገር አድርገን ሆነን አስበን ጽፈን ተናግረንና እስክስታ ወርደን አንኖረውም ሕይወታችንን የሚል አንድምታ አለው አባባሉ። ግን ደራሲው የሚያነሳቸው ሺህ ሐሳቦችን አጠቃሎ በዚች ብቻ መደምደም ፍርደ ገምድልነት ይመስለኛል። የሚናገረው ብዙ ነው፣ ብዙ አስደማሚ ቁም ነገሮችም አሉት። ለዛሬው እዚሁ ላይ ብንሰነባበትስ? ደራሲውን አመስግኝ የተለየው የነገ ሰው ይበለን። መልካም ጊዜ። አሳፍ ኃይሉ